ቢሮ እየገደለን እስካለ ድረስ ቢሮ አይደለም እንደው መደወል ያለብን እኛ በቃ ምን የትስ መደወልኩ እኔ እንጃ ፖሊስ ጋር ወይ ፖሊስ ጋር ደውላችሁ ማስጠንቀቂያ በቃ መጀመሪያ ግን ራሳችሁን ኦሬዲ ማድረግ አለባችሁ እያላችሁ እንኳን እዛ ማዳም ቤት ኮንትራት እየሰራችሁ ራሳችሁን ሬዲ ማድረግ አለባችሁ በቃ የሆነ ክፉ ቀን እንኳን ቢመጣ ብላችሁ ራሳችሁን ሬዲ ማድረግ አለባችሁ እዛ ሆናችሁ የሆነ ነገር ማስተካከል እኔ እንደዛ አድርጌያለሁ እንደ ጠፋሁት እኔ እዛ ሆኛለሁ እንደ ጠፋሁት መጥፎ ነው ብቻ أهلا وسهلا مرحبا فيكم أهلا وسهلا أهلا مرحبا شاكبار شهلوم كله زين الحمد لله أنا بخير حبيبات قلبي كلكم زين الحمد لله شاكبار شهلوم كلكم زين الحمد لله أنا زين الحمد لله كله بخير شو أخبارك كل زين حبيبات قلبي اليوم كان زين ان شاء الله بيجي بس مشغولة حبيبات طيب مشغولة شوفوا لي فيديو سووا لايك سووا سبسكرايب ما تنسوا لايك ما تنسوا سبسكرايب طيب شوفوا الفيديو آخر انزين يا ويلكم ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ በመላው ዓለም ያላችሁ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ባላችሁበት ብዝት ይበልልኝ የኔ ወዶች እንዴት ናችሁ? ሁሉ ሰላም ነው? ጤና ህይወት ሁሉ ሰላም በያላችሁበት እግዚአብሔር ይጠብቃችሁ አለው ይባላችሁ ተክፉ መከራ ይጠብቃችሁ። እንዴት ናችሁ? ሁሉ ሰላም ነው? ክብሩ ይስፋ እናትና ልጅ ወዲጋ ሁሉ ሰላም ነው። መድኃኒዓለም ይመስገን። እናንተ እንዴት ናችሁ? ሁላችሁም ሙስሊም ክርስቲያኑ በያላችሁበት ሰላማችሁ ብዝት ይበል። እንዴት ነው ስራ? እንዴት ነው? እንዴት አደረጋችሁ? የኢድ ስራ እንዴት አለፈ? ሁሉ ሰላም ነው? እግዚአብሔር ይመስገን። ምንም ነገር አልሰማንም። ያው በሰላም ነው ያለፈው። ምንም ነገር የሰማነው ነገር የለም። ብቻ የሆነች ሳውዲ አረቢያ ላይ የሆነች ልጅ ሞተች እየተባለ ነው እና እግዚአብሔር አምላክ እሱ ነፍሷን በገነት ያውለው። ሞተች እየተባለ ነው። በፊት ቤተሰብ ደውላ ነግራለች ለወንድሟ አቢባ ጋር ሰምታችሁ እንደሆነ ማለት ነው። ከዛን ወንድሟ ሁሉ ቢሮ ሄጄ አመልክቼ ሁሉ አለ። ከዛ ጠፋ። ከዛ በስንት ቀን ደውሎ ቢሮዎቹ ሞታለች ተብለዋሉኝ አለ እና የኛ አካባቢ ልጅ ናት። ምክንያቱም የአማራ ክልል ናት ልጅቷ፣ የወሎ ልጅ ናት ልጅቷ። ያው ከወሎ ክልል መተው ነው እኛ አካባቢ ነበሩ ከወሎ ክልል መተው ነው። ስለዚህ አሁን እሷ ሞተች የተባለ ነው። እንግዲህ ሬሳዋም እንዴት እንደሚገባ አልታወቀም። መዳሟ ነች መሰለኝ። መዳሟ ትግደላት ቢሮ ውስጥ ይግደሏት አልታወቀም። ልጆቹ የአማራ ክልል ልጆች ናቸው። ኦሮሚያ ወተው ነው እኛ አካባቢ ናቸው። አዋሽ መልካሳ ማለት ነው። እና እንደዛ ነው እላችኋለሁ። እግዚአብሔር ሁላችሁንም ጠብቁ፣ ራሳችሁን ጠብቁ፣ ሁላችሁም ራሳችሁን ጠብቁ። ከሰው እግዚአብሔር ከኛ በላይ እግዚአብሔር ይጠብቀን። እኛ ራሳችንን ጠብቀን አናድንም። የሆነ ነገር ሲፈጠር ቶሎ ብላችሁ ቢሮም በአሁን ሰዓት ምንም እያደረገ አይደለም። ምንም ትርጉም እየሰጣችሁ አለ። ቢሮ ነው እየገደላችሁ ያለው። እየገደለን ያለው እንደውም ጭራሽ ቢሮ እየገደለን እስካለ ድረስ ቢሮ አይደለም እንደው መደወል ያለብን እኛ በቃ ምን የትስ መደወልኩ እኔ እንጃ ፖሊስ ጋር ወይ ፖሊስ ጋር ደውላችሁ ማስጠንቀቂያ በቃ መጀመሪያ ግን ራሳችሁን ኦሬዲ ማድረግ አለባችሁ እያላችሁ እንኳን እዛ ማዳም ቤት ኮንትራት እየሰራችሁ ራሳችሁን ሬዲ ማድረግ አለባችሁ በቃ የሆነ ክፉ ቀን እንኳን ቢመጣ ብላችሁ ራሳችሁን ሬዲ ማድረግ አለባችሁ እዛ ሆናችሁ የሆነ ነገር ማስተካከል እኔ እንደዛ አድርጌያለሁ እንደ ጠፋሁት እኔ እዛ ሆኛለሁ እንደ ጠፋሁት መጥፎ ነው ብቻ ወይ ገላታለሁ ወይ ትገለኝ ነበር በቃ እሷ ሴትዮ ወይ እኔ ገላታለሁ ወይ ሰው ትገለኝ ነበር። እኔ ሚዲያ ተለቀቄ ወይ ደግሞ እኔ ሬሳዬ ገብቶ እኔ ተረስቼ ነበር። ግን መጀመሪያው ሰው አዘጋጁ። እኔ ሰው ነው ያዘጋጀሁት። መጀመሪያ እሷ ቤት ሆኜ ሰው ነው ያዘጋጀሁት። ሰው ነው አዘጋጁ። መጀመሪያ ፖሊስ ደውሉ። የማይሳካላችሁ ከሆነ ማለት ነው
የማይሳካላችሁ ከሆነ መጀመሪያ ፖሊስ ደውሉ። ገባችኋ? የማይሳካ ከሆነ ነው እንትን የምትሉት። የማይሆን ሲሆን ነው ፖሊስ ጋር የምትደውሉት። የሚሳካላችሁ ከሆነ ለመጥፋት ሞክሩ። ቢሮ ደውላችሁ ምንም ፋይዳ የላችሁ። ቢሮዎቹ ናችሁ እየገደሉ ያላችሁ እንደውም ከመዳሞቹ ራሱ እና ራሳችሁን እየጠበቃችሁ ውዶቼ። ከሰው በላይ እግዚአብሔር ይጠብቃል። እኛ ማንም አይደርስልንም፣ ከሞትን ማንም አይደርስልንም። ማንም አይደርስልንም። መንግስት ሆነ ማንም አይደርስልንም። በቃ እኛ ለአረብ ሀገር ልጆች እግዚአብሔር ብቻ ነው ቢደርስልን። እሱ እግዚአብሔር ይድረስላችሁ። ሁላችሁንም በያላችሁ በእግዚአብሔር ይድረስላችሁ እላችኋለሁ ውዶቼ። እና ደግሞ በየአረብ ሀገር ሆነን እኛን የአረብ ሀገር ሴቶችን ስማችን አታስጠሩ። እኔ ሁሌ እላለሁ እመቤቴን ስማችን አታስጠሩ። የአረብ ሀገር ሴቶች እያላችሁ ስማችን አታስጠሩ። እኛ በጣም ጠንካራ 24 ሰዓት ሰርተን ጊዜ የለንም። አሁን ጊዜ አጥቼ ነው ላይፍ ለመግባት ባይዘው እንዲ ቪዲዮ የምሰራው ጊዜ አጥቼ ነው። ላይፍ ጊዜ የለኝም ሲጀመር። በጣም ስራ አለብኝ። በጣም በስራ ቢዚ ነኝ። በጣም በስራ ቢዚ ነኝ። ጊዜ የለኝም ሲጀመር። ደሞዜም እንደዛው ነው። ደሞዜም እንደ ስራዬ ነው። ስራ አለብኝ። ደሞዜም እንደ ስራዬ ነው የሚከፈለኝ ብር። የሁለት ሰው ደሞዝ ነው የምበላው። ስለዚህ ጠግሬ መስራት አለብኝ። ስለዚህ እኛን አታሰድቡ። ጃኒና አዶናይ ተጣለ ብላችሁ አንዷ አረብ ሀገር ነቻለች። እንዴት እንደምታለቅስ ያቺ እኮ በትንሽ ቀን በቃ ራሷን ከፎቅ ላይ ታጠፋለች። ከዛ አረብ ሀገር ያሉ ሴቶች ራሳቸውን አጠፉ ይባላል። እና ራሳችሁን እየጠበቃችሁ የወጣችሁት ለዓላማ ነው የወጣችሁት መሰለኝ። ማርያም ትናንትና ያለ ስልክ ወጣችሁ ከሀገራችሁ ያለ ስልክ ወጣችሁ። ትናንትና ስልክ ገዝታችሁ ዩቲዩብ ከፍታችሁ ቲክቶክ ከፍታችሁ የማይሆን ህይወት ውስጥ የምትገቡ በጣም ብዙ አላችሁ። መብርሃንን የማይሆን ህይወት ውስጥ አዶናይ እና ጃኒ መቼም አልተጣሉ። እነሱ ፊልም እየሰሩ ነው። ቪው ለማሳደግ ነው እነሱ፣ ፎሎ ለማሳደግ ነው እነሱ፣ ሰብስክራይብ ለማሳደግ ነው እነሱ፣ ፎሎ ለማሳደግ ነው እነሱ፣ እይታ ለማሳደግ ነው እነሱ። አልተጣሉ፣ መቼም አይጣሉም። ሲጀመር ራሳችሁን አትጠብቁም እንዴ እናንተ? ራሳችሁን አታውም እንዴ? ራሳችሁን አታውም እንዴ እናንተ የመጣችሁት ለጃኒና ለአዶናይ ነው የመጣችሁት። ሀገራችሁን ለቃችሁ አረብ ሀገር ለዓላማ ነው እንጂ ለመስራት ነው እንጂ ለደረጃ ለመድረስ ነው እንጂ። ብዙ ነገር አለባችሁ እኮ ወዶቼ፣ ብዙ ነገር እኮ ይጠብቀናል። እኛ እዚህ ጋር ልጅ እያስለቀስን ትተን ይመጣል። በእናንተ ስም አንድ ሰደብ አረብ ሀገር ያሉ ሴቶች አንባል ባይዘው ማለት ነው። እግዚአብሔር እዚህ ጋር ልጅ እያስለቀሱ እዚህ ጋር ስንት ነገር እየናፈቀኝ፣ እዚህ ሀገሬ አየር እየናፈቀኝ፣ እዚህ ብዙ ነገር እየናፈቀኝ፣ እዚህ ጋር ላይፍ እንደዚህ ዩቲዩብ እንኳን ለመስራት ለመስራት ጊዜ እያጣንኛ እየተወሸቀን በየምን ውስጥ እየተወሸቀን አንገታችንን ደፍተን የምንሰራ ብዙ አላማ ያለን ትልቅ ደረጃ ለመድረስ ብዙ ራዕይ ያለን እኛ በእናንተ የተነሳ መሰደብ የለብንም። እኛ በጣም ብዙ ደረጃ እኔ በጣም አይምሮዬ ልንገራችሁ በጣም በሰውም አልቀናም። ባይዞይ እኔ በሰው አልቀናም። በሰው ምንም ነገር አልቀናም። ምንም ነገር እንደውም የበላይ ሰው ሳገኝ በጣም ደስ የሚለኝ እንዴት ተለወጠ ብዬ እሱ እንዴት ተለወጠ እኔን ለመለወጥ እሱን ተከትዬ አራየውኝ ለመሄድ ነው እንጂ እሱን ለመጣል አልነሳም። ባይዘው እኔ ተፈጥሮዬ ያን ለመጣል አልነሳው። ሰው ሁሉ ቢለወጥ ለኔ ሞራል ነው የሚሆነኝ። ለኔ በቃ ራዕይ ነው የሚሆነኝ። ለኔ ሞራል ነው የሚሆነኝ። ለኔ ኦኔ ነው የሚሆነኝ እንጂ እኔ ማንም ሰው ቢለወጥ ማንም ሰው ቢያድግ ያን ሰው ለመስበር ያን ሰው ለመጣል ምንም አላማም የለኝም ሲጀመር። እግዚአብሔርን በዛው ልክ የጠየቅኩትን ነገር አያሳጣኝም። ምንም ነገር ከአንድ ቤት ይወጡ ልጠይቅ ምንም ነገር አላጣም፣ ከሰው ከእግዚአብሔር አላጣም። ስለዚህ በቃ እናንተ አላማችሁ ውስጣችሁ ንጹህ አድጋችሁ አላማችሁን ብቻ የመጣችሁበትን ራዕይ የመጣችሁበትን ነገር አስተካክሎ ወደ ሀገር ቶሎ ሰርቶ ለመግባት ነው እንጂ አዶናይ ተጣላ ጃኒ ተጣላች ወየው ልቀቁኝ ብላችሁ ሚዲያ ላይ ገውጥ አራ አንዳንዱ ምን አይነት አይምሮን ያለው ምን አይነት አስተሳሰብ ነው? እንዴ ምን አይነት አስተሳሰብ ነው? ግን ምቢት ምን አይነት አስተሳሰብ ነው? ለምን ሲጣሉ ኖሮ አድሩ? ለምን ምን አገባኝ እኔ እነሱን ህይወት ኖራለሁ እንዴ? ምን አገባኝ እኔ? ስንት አላማ አለኝ እንዴ? አረብ ሀገር ያሉ ሴቶች እየተባለ ኢታሉ አውሮፓ ያሉት እንደዚህ የሚሆኑት የሚያለቅሱት የሚጃጃሉት ሞኝ አይደሉም እኮ ብልጥ ናቸው እነሱ።
የራሳቸውን ህይወት ነው ዘንጠው የሚኖሩት። ለምን ሁሉ ነገር የአረብ ሀገር የምንባላለን እኛ? ለምን እኛ አረብ ሀገር ሴቶች እኮ ነን የማንንም ፎሎ የማንንም ሰብስክራይብ የማንንም እንትን ያሳደግ ነው። እኛ እኮ ያሳደግ ነው። እኛ አንድ ከሆንን ማለት ነው ሰብስክራይባችንንም ምናችንንም ስራችንንም የተማመርን እየተማማርን አንዱ ሲያድግ አንዱ እያሳደገ ማደግ አለብን እንጂ መጃጃል የለብንም። ተማሩ፣ አንዱ ከአንዱ ላይ ተማሩ። ዩቲዩብ ያልከፈታችሁ ዩቲዩብ ክፈቱ። ዩቲዩብ ያልከፈታችሁ ዩቲዩብ ክፈቱ፣ ስሩ። እናንተ ተጃጃሉባቸው፣ በእነሱ ላይ እናንተ ብር ስሩባቸው። ለምን ሰውን በእናንተ ዩቲዩብ በእናንተ ይጠቀማል? እኛ እኮ ነን የሰው ፎሎ የሰው እንትን የምናሳድገው። ለምን ሰው ይጠቀማል? እኛ ለምን መጠቀሚያ እንሆናለን? የአረብ ሀገር ሴቶች ለምን ሰው በእኛ ለምን ይጠቀማል? ስለዚህ እንደዛ ነው ብላችሁ ውዶቼ፣ ማርያምን ብልጡኑ ሞኝ አትሆኑ፣ ብልጡኑ ሞኝ አትሆኑ፣ የማንም መጠቀሚያ አትሆኑ። ባይዘው ማለት ነው። እና አታልቅሱ፣ በሄዳችሁበት አታልቅሱ። ለቅሶ ይበቃችኋል። እኔ ባለፈውም ብያለሁ፣ ለቅሶ ይበቃችኋል። ስንቴ ነው የምታለቅሱት? መዳም ታስለቅሳችኋለች፣ ስራው ያስለቅሳችኋል፣ አገር ቤት ያስለቅሷችኋል፣ ባል ያስለቅሳል፣ እናት ቤተሰብ ያስለቅሳል። ነገር ሁሌ አልቃሻ ናችሁ እንዴ? ሁሌ አልቃሻ ነን እኛ አረብ ሀገር ሴቶች። ሁሌ ነው የምናለቅሰው። መዳም ያስለቅሱናል፣ ከፈለግን ቢሮዎቹ ያስለቅሱናል። ሁሌ እንዳለቀስን ነው። መቼ ነው የምንደሰተው? እኛ ደስታ መቼ ነው? ስለዚህ ለቅሶ በቃ ለቅሶ ይበቃል። አታልቅሱ፣ ማርያምን አታልቅሱ። በጣም የሚያስጠላው የአረብ ሀገር ሴቶች ተነሱ ጅሎች እየተባሉ ለምን እንሰደባለን? እኛ በጣም ጅል አይደለም፣ ስማርቶች ነን፣ ጎበዞች ነን፣ ጠንካራዎች ነን። ብዙ ፈተና እሳት ውስጥ ሆነን እንደ ሻማ እየቀለጥን ለሰው የምናበራ ነን። እኛ በጣም ስማርቶች ነን። እኛን ያገባ ሲጀመር ታድሏል። እኛን ያገባው ወርቅ አገባው ነው እንጂ ሚስት አገባው አይልም። የአረብ ሀገር ሴት ያገባ ወንድ ራሱ ማለት ነው በጣም ኮንፊደንስ ይገባዋል። የአረብ ሀገር ሴት ያገባ ወንድ በጣም ኮንፊደንስ ይገባዋል። የአረብ ሀገር ሴት ያገባ ወንድ ማለት ነው። ምክንያቱም በጣም ስማርት ነን እና እንደዛ ምላችኋለሁ ውዶቼ። ስሩና ትብስነች ላይ ስሩ፣ ብር ላይ ስሩ፣ ጥቅም ላይ ስሩ። ሞኝ አትሆኑ። ብር ላይ ስሩላችኋለሁ ውዶቼ። እና በሄዳችሁበት አታልቅሱ፣ ብልጡ ሞኝ አትሆኑ። እቺ ሞኝነት በቃ ላችኋለሁ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ሺህ ዓመት ነው ተክፉ መከራ ይጠብቃችሁ። ጆሮ ከሚሰማው አይን ከሚያዩ ይጠብቀን ሁላችንንም። ኢትዮጵያ ለዘላለም ትኑር። ዳር ድንበሯን በመላው ዓለም በሰሜን፣ በደቡብ፣ በምስራቅ ሁሉንም እግዚአብሔር ኢትዮጵያ ሁሉንም እግዚአብሔር ይጠብቅ፣ አንድ ያርገን። ጦርነቱ ሁሉ እግዚአብሔር ይጣልልን፣ ከእግራችን ስር ይጣልልን፣ አንድ ያደርገን። እስላም ክርስቲያን ሁላችንም አንድ ያደርገን። እግዚአብሔር በሰላም ይጠብቀን። ሰላም ለሀገራችን ምድር ያብቃን። የወጣነው በሰላም እንድንመለስ ለሀገራችን ምድር ያብቃን። ከእንደዚህ አይነት ነገር ይሰውረን። ራሳችሁን እየጠበቃችሁ ውዶቼ። እንደዚህ የሚያደርግ ነገር ማቆም አለብን። እንደዚህ በቃ አገር የሚረብሽ ብዙ ነገር እንደዚህ የሚያደርግ ነገር ማቆም አለብን። አንድ መሆን አለብን። አንድ ሆነን መስራት አለብን። ስራችንን መስራት አለብን። አላማችንን ማሳካት አለብን እላችኋለሁ የኔ ውዶች። የማንም መጠቀሚያ መሆን የለብንም። ብልጥ መሆን አለብን። ወዳችኋለሁ። ሺህ ዓመት ኑሩልኝ። ተክፉ መከራ እግዚአብሔር ይጠብቃችሁ፣ አለው ይበላችሁ። በሰላም ለሀገራችን ምድር ያብቃን፣ ያብቃችሁ። ወዳችኋለሁ። ሺህ ዓመት ኑሩ። ቻው። أهلا وسهلا مرحبا فيكم. أهلا وسهلا مرحبا. شو أخبار؟ شهلوم كله زين؟ الحمد لله أنا بخير حبيبات قلبي. كلكم زين؟ الحمد لله. شو أخبار؟ شهلوم كلكم زين؟ الحمد لله أنا زين الحمد لله كله بخير. شو أخبارك؟ كل زين حبيبات قلبي. اليوم كان زين ان شاء الله بيجي بس مشغولة حبيبات. طيب مشغولة. شوفوا لي فيديو، سووا لايك، سووا سبسكرايب، ما تنسوا لايك، ما تنسوا سبسكرايب. طيب شوفوا الفيديو آخر. انزين يا ويلكم. ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ
የሮዛ ዩቲዩብ ተመልካቾቼ በመላው ዓለም ያላችሁ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ባላችሁበት ብዝት ይበልኝ። የኔ ወዶች እንዴት ናችሁ? ሁሉ ሰላም ነው? ጤና፣ ህይወት ሁሉ ሰላም በያላችሁበት እግዚአብሔር ይጠብቃችሁ፣ አለው ይበላችሁ፣ ከክፉ መከራ ይጠብቃችሁ። እንዴት ናችሁ? ሁሉ ሰላም ነው? ክብሩ ይስፋ እናትና ልጅ ወዲህ ጋር ሁሉ ሰላም ነው። መድኃኒዓለም ይመስገን። እናንተ እንዴት ናችሁ? ሁላችሁም ሙስሊም ክርስቲያኑ በያላችሁበት ሰላማችሁ ዝት ይበል። እንዴት ነው ስራ? እንዴት ነው? እንዴት አደረጋችሁ? የኢድ ስራ እንዴት አለፈ? ሁሉ ሰላም ነው? እግዚአብሔር ይመስገን። ምንም ነገር አልሰማንም። ያው በሰላም ነው ያለፈው። ምንም ነገር የሰማነው ነገር የለም። ብቻ የሆነች ሳውዲ አረቢያ ላይ የሆነች ልጅ ሞተች እየተባለ ነው እና እግዚአብሔር አምላክ እሱ ነፍሷን በገነት ያውለው። ሞተች እየተባለ ነው። በፊት ቤተሰብ ደውላ ነግራለች ለወንድሟ አቢባ ጋር ሰምታችሁ እንደሆነ ማለት ነው። ከዛን ወንድሟ ሁሉ ቢሮ ሄጄ አመልክቼ ሁሉ አለ። ከዛ ጠፋ። ከዛ በስንት ቀን ደውሎ ቢሮዎቹ ሞታለች ተብለዋሉኝ አለ እና የኛ አካባቢ ልጅ ናት። ምክንያቱም የአማራ ክልል ናት ልጅቷ፣ የወሎ ልጅ ናት ልጅቷ። ያው ከወሎ ክልል መተው ነው እኛ አካባቢ ነበሩ። ከወሎ ክልል መተው ነው። ስለዚህ አሁን እሷ ሞተች እየተባለ ነው። እንግዲህ ሬሳዋም እንዴት እንደሚገባ አልታወቀም። መዳሟ ነች መሰለኝ። መዳሟ ትግደላት፣ ቢሮ ውስጥ ይግደሏት አልታወቀም። ልጆቹ የአማራ ክልል ልጆች ናቸው። ኦሮሚያ ወተው ነው እኛ አካባቢ ናቸው። አዋሽ መልካሳ ማለት ነው። እና እንደዛ ነው እላችኋለሁ። እግዚአብሔር ሁላችሁንም ጠብቁ፣ ራሳችሁን ጠብቁ። ሁላችሁም ራሳችሁን ጠብቁ። ከሰው እግዚአብሔር ከኛ በላይ እግዚአብሔር ይጠብቀን። እኛ ራሳችንን ጠብቀን አናድንም። የሆነ ነገር ሲፈጠር ቶሎ ብላችሁ ቢሮም በአሁን ሰዓት ምንም እያደረገ አይደለም። ምንም ትርጉም እየሰጣችሁ አለ። ቢሮ ነው እየገደላችሁ ያለው። እየገደለን ያለው እንደውም ጭራሽ ቢሮ እየገደለን እስካለ ድረስ ቢሮ አይደለም እንደውም መደወል ያለብን እኛ። በቃ የትስ መደወልኩ እኔ እንጃ። ፖሊስ ጋር ደውላችሁ ማስጠንቀቂያ። በቃ መጀመሪያ ግን ራሳችሁን ኦልሬዲ ማድረግ አለባችሁ። እያላችሁ እንኳን እዛ ማዳም ቤት ኮንትራት እየሰራችሁ ራሳችሁን ሬዲ ማድረግ አለባችሁ። በቃ የሆነ ክፉ ቀን እንኳን ቢመጣ ብላችሁ ራሳችሁን ሬዲ ማድረግ አለባችሁ። እዛ ሆናችሁ የሆነ ነገር ማስተካከል። እኔ እንደዛ አድርጌያለሁ እንደ ጠፋሁት፣ እኔ እዛ ሆኛለሁ እንደ ጠፋሁት። መጥፎ ነው ብቻ ወይ ገላታለሁ ወይ ትገለኝ ነበር። በቃ እሷ ሴትዮ ወይ እኔ ገላታለሁ ወይ እሷ ትገለኝ ነበር። እኔ ሚዲያ ላይ ተለቅቄ ወይ ደግሞ ይሄኔ ሬሳዬ ገብቶ ይሄኔ ተረስቼ ነበረ። ግን መጀመሪያው ሰው አዘጋጁ። እኔ ሰው ነው ያዘጋጀሁት። መጀመሪያ እሷ ቤት ሆኜ ሰው ነው ያዘጋጀሁት። ሰው ነው አዘጋጁ። መጀመሪያ ፖሊስ ደውሉ። የማይሳካላችሁ ከሆነ ማለት ነው መጀመሪያ ፖሊስ ደውሉ። ገባችኋ? የማይሳካ ከሆነ ነው እንትን የምትሉት። የማይሆን ሲሆን ነው ፖሊስ ጋር የምትደውሉት። የሚሳካላችሁ ከሆነ ለመጥፋት ሞክሩ። ቢሮ ደውላችሁ ምንም ፋይዳ የላችሁ። ቢሮዎቹ ናችሁ እየገደሉን ያላችሁ እንደውም ከመዳሞቹ ራሱ። እና ራሳችሁን እየጠበቃችሁ ውዶቼ። ከሰው በላይ እግዚአብሔር ይጠብቀን። እኛ ማንም አይደርስልንም። ከሞትን ማንም አይደርስልንም። ማንም አይደርስልንም። መንግስት ሆነ ማንም አይደርስልንም። በቃ እኛ ለአረብ ሀገር ልጆች እግዚአብሔር ብቻ ነው የሚደርስልን። እሱ እግዚአብሔር ይደርስላችሁ። ሁላችሁንም በያላችሁ በእግዚአብሔር ይደርስላችሁ እላችኋለሁ ውዶቼ። እና ደግሞ በየአረብ ሀገር ሆነን እኛን የአረብ ሀገር ሴቶችን ስማችን አታስጠሩ። እኔ ሁሌ እላለሁ እመቤቴን፣ ስማችን አታስጠሩ። የአረብ ሀገር ሴቶች እያላችሁ ስማችን አታስጠሩ። እኛ በጣም ጠንካራ 24 ሰዓት ሰርተን ጊዜ የለንም። አሁን ጊዜ አጥቼ ነው ላይፍ ለመግባት ባይዘው እንዲህ ቪዲዮ የምሰራው። ጊዜ አጥቼ ነው ላይፍ። ጊዜ የለኝም ሲጀመር። በጣም ስራ አለብኝ። በጣም በስራ ቢዚ ነኝ። በጣም በስራ ቢዚ ነኝ። ጊዜ የለኝም ሲጀመር። ደሞዜም እንደዛው ነው። ደሞዜም እንደ ስራዬ ነው። ስራ አለብኝ። ደሞዜም እንደ ስራዬ ነው የሚከፈለኝ ብር። የሁለት ሰው ደሞዝ ነው የምበላው። ስለዚህ ጠግሬ መስራት አለብኝ። ስለዚህ እኛን አታሰድቡ። ጃኒና እንትና አዶናይ ተጣለ ብላችሁ
አንዷ አረብ ሀገር ነቻለች እንዴት እንደምታለቅስ ያቺ እኮ በትንሽ ቀን በቃ ራሷን ከፎቅ ላይ ታጠፋለች። ከዛ አረብ ሀገር ያሉ ሴቶች ራሳቸውን አጠፉ ይባላል። እና ራሳችሁን እየጠበቃችሁ የወጣችሁት ለዓላማ ነው የወጣችሁት መሰለኝ። ማርያም ትናንትና ያለ ስልክ ወጣችሁ ከሀገራችሁ ያለ ስልክ ወጣችሁ። ትናንትና ስልክ ገዝታችሁ ዩቲዩብ ከፍታችሁ ቲክቶክ ከፍታችሁ የማይሆን ህይወት ውስጥ የምትገቡ በጣም ብዙ አላችሁ። መብርሃንን የማይሆን ህይወት ውስጥ አዶናይ እና ጃኒ መቼም አልተጣሉ። እነሱ ፊልም እየሰሩ ነው። ቢዩ ለማሳደግ ነው እነሱ፣ ፎሎ ለማሳደግ ነው እነሱ፣ ሰብስክራይብ ለማሳደግ ነው እነሱ፣ ፎሎ ለማሳደግ ነው እነሱ፣ እይታ ለማሳደግ ነው እነሱ። አልተጣሉ፣ መቼም አይጣሉም። ሲጀመር ራሳችሁን አትጠብቁም እንዴ እናንተ? ራሳችሁን አታውም እንዴ? ራሳችሁን አታውም እንዴ እናንተ የመጣችሁት ለጃኒና ለአዶናይ ነው የመጣችሁት። ሀገራችሁን ለቃችሁ አረብ ሀገር ለዓላማ ነው እንጂ ለመስራት ነው እንጂ ለደረጃ ለመድረስ ነው እንጂ። ብዙ ነገር አለባችሁ እኮ ወዶቼ፣ ብዙ ነገር እኮ ይጠብቀናል። እኛ እዚህ ጋር ልጅ እያስለቀስን ትተን ይመጣል። በእናንተ ስም አንድ ሰደብም አረብ ሀገር ያሉ ሴቶች አንባልም ባይዘው ማለት ነው። እግዚአብሔርን እዚህ ጋር ልጅ እያስለቀሱ እዚህ ጋር ስንት ነገር እየናፈቀኝ፣ እዚህ ሀገሬ አየር እየናፈቀኝ፣ እዚህ ብዙ ነገር እየናፈቀኝ፣ እዚህ ጋር ላይፍ እንደዚህ ዩቲዩብ እንኳን ልብስራት ለመስራት ጊዜ እያጣንኛ እየተወሸቀን በየምን ውስጥ እየተወሸቀን አንገታችንን ደፍተን የምንሰራ ብዙ አላማ ያለን ትልቅ ደረጃ ለመድረስ ብዙ ራዕይ ያለን እኛ በእናንተ የተነሳ መሰደብ የለብንም። እኛ በጣም ብዙ ደረጃ እኔ በጣም አይምሮዬ ልንገራችሁ በጣም በሰውም አልቀናም። ባይዘወይ እኔ በሰው አልቀናም፣ በሰው ምንም ነገር አልቀናም። ምንም ነገር እንደውም የበላይ ሰው ሳገኝ በጣም ደስ የሚለኝ እንዴት ተለወጠ ብዬ እሱ እንደተለወጠ እኔም ለመለወጥ እሱን ተከትዬ አራየውኝ ለመሄድ ነው እንጂ እሱን ለመጣል አልነሳም። ባይዘው ወይ ተፈጥሮዬ ያን ለመጣል አልነሳው። ሰው ሁሉ ቢለወጥ ለኔ ሞራል ነው የሚሆነኝ፣ ለኔ በቃ ራዕይ ነው የሚሆነኝ፣ ለኔ ሞራል ነው የሚሆነኝ፣ ለኔ ኦኔ ነው የሚሆነኝ እንጂ እኔ ማንም ሰው ቢለወጥ ማንም ሰው ቢያድግ ያን ሰው ለመስበር ያን ሰው ለመጣል ምንም አላማም የለኝም። ሲጀመር እግዚአብሔርን በዛው ልክ የጠየቅኩትን ነገር አያሳጣኝም። ምንም ነገር ከአንድ ቤት ይወጡ ልጠይቅ ምንም ነገር አላጣም፣ ከሰው ከእግዚአብሔር አላጣም። ስለዚህ በቃ እናንተ አላማችሁ ውስጣችሁ ንጹህ አድርጋችሁ አላማችሁን ብቻ የመጣችሁበትን ራዕይ የመጣችሁበትን ነገር አስተካክሎ ወደ ሀገር ቶሎ ሰርቶ ለመግባት ነው እንጂ አዶናይ ተጣላ ጃኒ ተጣላች ወየው ልቀቁኝ ብላችሁ ሚዲያ ላይ ገውት ኧረ አንዳንዱ ምን አይነት አይምሮን ያለው ምን አይነት አስተሳሰብ ነው? እንዴ ምን አይነት አስተሳሰብ ነው ግን ምቢት ምን አይነት አስተሳሰብ ነው? ለምን ሲጣሉ ኖሮ አድሩ? ለምን ምን አገባኝ እኔ እነሱን ህይወት እኖራለሁ እንዴ? ምን አገባኝ እኔ? ስንት አላማ አለኝ እንዴ? አረብ ሀገር ያሉ ሴቶች እየተባለ ይታሉ አውሮፓ ያሉት እንደዚህ የሚሆኑት የሚያለቅሱት የሚጃጃሉት ሞኝ አይደሉም እኮ ብልጥ ናቸው እነሱ። የራሳቸውን ህይወት ነው ዘንጠው የሚኖሩት። ለምን ሁሉ ነገር የአረብ ሀገር የምንባላሉ ለኛ? ለምን እኛ አረብ ሀገር ሴቶች እኮ ነን የማንንም ፎሎ የማንንም ሰብስክራይብ የማንንም እንትን ያሳደግ ነው። እኛ እኮ ነው ያሳደግ ነው። እኛ አንድ ከሆንን ማለት ነው ሰብስክራይባችንንም ምናችንንም ስራችንንም የተማመርን እየተማማርን አንዱ ሲያድግ አንዱ እያሳደገ ማደግ አለብን እንጂ መጃጃል የለብንም። ተማሩ፣ አንዱ ከአንዱ ላይ ተማሩ። ዩቲዩብ ያልከፈታችሁ ዩቲዩብ ክፈቱ። ዩቲዩብ ክፈቱ፣ ስሩ። እናንተ ተጃጃሉባቸው፣ በእነሱ ላይ እናንተ ብር ስሩባቸው። ለምን ሰውን በእናንተ ዩቲዩብ በእናንተ ይጠቀማል? እኛ እኮ ነን የሰው ፎሎ የሰው እንትን የምናሳድገው። ለምን ሰው ይጠቀማል? እኛ ለምን መጠቀሚያ እንሆናለን? የአረብ ሀገር ሴቶች ለምን ሰው በእኛ ለምን ይጠቀማል? ስለዚህ እንደዛ ነው የምላችሁ ውዶቼ። ማርያምን ብልጡኑ ሞኝ አትሆኑ፣ የማንም መጠቀሚያ አትሆኑ። ባይዘው ማለት ነው። እና አታልቅሱ፣ በሄዳችሁበት አታልቅሱ። ለቅሶ ይበቃችኋል። እኔ ባለፈውም ብያለሁ፣ ለቅሶ ይበቃችኋል። ስንቴ ነው የምታለቅሱት? መዳም ታስለቅሳችኋለች፣ ስራው ያስለቅሳችኋል፣ አገር ቤት ያስለቅሷችኋል፣ ባል ያስለቅሳል፣ እናት ቤተሰብ ያስለቅሳል። ነገር ሁሌ አልቃሻ ናችሁ እንዴ? ሁሌ አልቃሻ ነን እኛ አረብ ሀገር ሴቶች። ሁሌ ነው የምናለቅሰው። መዳም ያስለቅሱናል፣ ከፈለግን ቢሮዎቹ ያስለቅሱናል። ሁሌ እንዳለቀስን ነው። መቼ ነው የምንደሰተው? እኛ ደስታ መቼ ነው? ስለዚህ ለቅሶ በቃ ለቅሶ ይበቃል። አታልቅሱ፣ ማርያምን አታልቅሱ። በጣም የሚያስጠላው
የአረብ ሀገር ሴቶች ተነሱ ጅሎች እየተባሉ ምንም እንሰደባለን። እኛ በጣም ጅል አይደለም፣ ስማርቶች ነን፣ ጎበዞች ነን፣ ጠንካራዎች ነን። ብዙ ፈተና እሳት ውስጥ ሆነን እንደ ሻማ እየቀለጥን ለሰው የምናበራ ነን። እኛ በጣም ስማርቶች ነን። እኛን ያገባ ሲጀመር ታድሏል። እኛን ያገባው ወርቅ አገባው ነው እንጂ ሚስት አገባው አይልም። የአረብ ሀገር ሴት ያገባ ወንድ ራሱ ማለት ነው። በጣም ኮንፊደንስ ይገባዋል። የአረብ ሀገር ሴት ያገባ ወንድ በጣም ኮንፊደንስ ይገባሃል። የአረብ ሀገር ሴት ያገባ ወንድ ማለት ነው። ምክንያቱም በጣም ስማርት ነን እና እንደዛ እንላችኋለሁ ውዶቼ። ስሩ እና ትብስነች ላይ ስሩ፣ ብር ላይ ስሩ፣ ጥቅም ላይ ስሩ። ሞኝ አትሆኑ። ብር ላይ ስሩ እላችኋለሁ ውዶቼ። እና በሄዳችሁበት አታልቅሱ፣ ብልጡ፣ ሞኝ አትሆኑ። እቺ ሞኝነት በቃ እላችኋለሁ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ሺህ ዓመት ነው ተክፉ መከራ ይጠብቃችሁ። ጆሮ ከሚሰማው አይን ከሚያዩ ይጠብቀን ሁላችንንም። ኢትዮጵያ ለዘላለም ትኑር። ዳር ድንበሯን በመላው ዓለም በሰሜን፣ በደቡብ፣ በምስራቅ ሁሉንም እግዚአብሔር ኢትዮጵያ ሁሉንም እግዚአብሔር ይጠብቅ። አንድ ያርገን። ጦርነቱ ሙሉ እግዚአብሔር ይጣልልን፣ ከእግራችን ስር ይጣልልን። አንድ ያደርገን። እስላም ክርስቲያን ሁላችንም አንድ ያደርገን። እግዚአብሔር በሰላም ይጠብቀን። ሰላም ለሀገራችን ምድር ያብቃን። የወጣነው በሰላም እንድንመለስ ለሀገራችን ምድር ያብቃን። ከእንደዚህ አይነት ነገር ይሰውራል። ራሳችሁን እየጠበቃችሁ ውዶቼ። እንደዚህ የሚያደርግ ነገር ማቆም አለብን። ለዚህ በቃ አገር የሚረብሽ ብዙ ነገር እንደዚህ የሚያደርግ ነገር ማቆም አለብን። አንድ መሆን አለብን። አንድ ሆነን መስራት አለብን። ስራችንን መስራት አለብን። አላማችንን ማሳካት አለብን እላችኋለሁ የኔ ውዶች። የማንም መጠቀሚያ መሆን የለብንም። ብልጥ መሆን አለብን። ወዳችኋለሁ። ሺህ ዓመት ኑሩልኝ። ተክፉ መከራ እግዚአብሔር ይጠብቃችሁ። አለው ይበላችሁ። በሰላም ለሀገራችን ምድር ያብቃን፣ ያብቃችሁ። ወዳችኋለሁ። ሺህ ዓመት ኑሩ። ቻው